ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁትኝ ምግብ አሰራር ከድንች የሚሰራ የሚትቦል ማለት ነው። ስጋ ሳይኖረው በድንች ቦታውን ተክተን የምንሰራው ነው። ለሱ ደግሞ የሚያስፈልጉን ግብአቶች ድንች፣ ዘይት፣ ቫኒላ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ሮዝመሪ ቅጠል፣ ባሮ፣ የድንብላል ቅጠል፣ ጨው፣ ቃሪያ፣ እንቁላል፣ ቤኪንግ ፓውደር፣ የተፈጨ የደረቀ የዳቦ ዱቄት እንዲሁም ደግሞ ፍርኖ ዱቄት ነው ማለት ነው። ታጥቦ የተዘጋጀው ድንቻችንን ውሃ አድርገን ስቶቭ ላይ እንጥደዋለን ማለት ነው። ድንቻችን እስከሚበስል ድረስ አሁን እነዚህን ግብአቶች ተጠቅመን ስራችንን እንጀምራለን ማለት ነው። እቃው እንደዚህ አጥበን ካዘጋጀን በኋላ እያንዳንዱን ልጠን ነጭ ሽንኩርታችንን፣ ቀይ ሽንኩርት፣ ቃሪያ፣ ሮዝመሪ እና ባሯችንን አንድ ላይ እንፈጫለን፣ እንከትፈዋለን። ይሄንን ቃሪያውን ከውስጡ ያለውን ፍሬ ብናራግፍ ይመረጣል። ይሄንን ምግብ ልጆችም ሊመገቡ ስለሚችሉ ያን ያህል ብዙ ማቃጠል ስለሌለበት ለጣዕም ያህል ብቻ። እነዚህን እቃዎች በማንኛውም ቦታ ቀለል ባለ ዋጋ የምናገኛቸው ናቸው። ይሄን ይመስላል ማለት ነው። ከትፈን ያዘጋጀነው አሁን ይሄንን ወደ መፍጫችን እንጨምራለን ማለት ነው። በዚህ ደረጃ አለመን ከፈጨነው በኋላ እና በዚህ እንደዚህ ኢላማ ይሆናል ማለት ነው። ፈጫቸው ግብአቶች ይሄን ያህሉን እወስዳለሁኝ። እንቁላል እንጠቀማለን ማለት ነው። እዚህ ላይ አንድ እንቁላል ነው ያደረኩበት። በጾም ጊዜ እንቁላል አለመጠቀም ትችላላችሁ። ስለዚህ አሁን ደግሞ ትንሽ ጨው እናደርጋለን። ዳቦ ዱቄቱን እጨምራለሁ። የተፈጨ ዳቦ ዱቄት ከማንኛውም ሱፐርማርኬት ዳቦ ቤቶች ታገኙታላችሁ። አይ እናዘጋጅም ደግሞ ካላችሁ ዳቦውን በምጣድ ላይ አድርቃችሁ በቡና መፍጫ መፍጨት ትችላላችሁ። በዚህ መልኩ ቀላቅለዋለሁ ማለት ነው። ትንሽ ቫኒላ አደርግበታለሁ። እዚሁ ላይ ዱቄታችንን እንጨምራለን። ዱቄቱ ላይ ቤኪንግ ፓውደር አንድ ማንኪያ ከግማሽ ተጠቀምኩኝ። በዚህ መልኩ ቀላቅለን አዘጋጅተናል ማለት ነው። ድንቻችን በስሏል። ከዛ ውሃውን አጠንፍፎ መላጥ ነው ማለት ነው። ልጠን አሁን እዚህ ላይ እናስቀምጣለን ማለት ነው። በዚህ መልክ ድንቻችንን ልጠን ጨርሰናል ማለት ነው። ስለዚህ ቀጣይ የሚሆነው ቆራረጥና መዳጥ ነው ማለት ነው። በዚህ መልኩ እንደዚህ ከቆራረጥን በኋላ በሹካ ደፍጥጠን እንጨርሳለን። እጄን እጠቀማለሁ። ቀጥሎ ለምሰራው ስራ ያዘጋጀነው ግብአታችን ላይ እንጨምራለን። ስለዚህ ይሄንን እንደዚህ አደረግን አዋህደናል ማለት ነው። ውህዳችንን በዚህ መልኩ ሰርተናል። ትንሽ እንደዚህ እጅ ላይ ተጠባበቀስ እንዳያስቸግር ትንሽ ዘይት እንጠቀማለን። ይሄው ውህዳችንን በዚህ መልኩ እያዘጋጀን እስከዛው ዘይታችንን እናሞቃለን። ይሄው በዚህ መልኩ ውህዳችንን ጨርሰናል ማለት ነው። አሁን እጃችንን ዘይት እያስነካን ማድበልበል ትንሽ ያነሳ መጠነኛ እንደዚህ ያህል እያነሳ መጠናችንን እኩል ብናደርገው የተሻለ ነው። በዚህ መልኩ አድበል ብለን ጨርሰናል። ዘይታችንም እንደምታዩት ፈልቷል። በደንብ መፍላት አለመፍላቱን ቼክ ለማድረግ ያህል ብቻ ትንሽዬ እንቆርጥና ጨምረን እናያለን። ስለዚህ በበቂ ሁኔታ ፈልቶልናል ማለት ነው። የሚሆነው ይሄንን ውስጡ መጨመር ነው ማለት ነው። እጃችሁ እንዳያቃጥላችሁ ጥንቃቄ በማድረግ እንደምታዩት አስገብተን ጨርሰናል። እያገላበጥን እናበስላለን ማለት ነው። እንደምታዩት እየበሰለልን ነው። ያው እንደምታዩት እንደዚህ አጋም እየመሰለ እየበሰለልን ነው። ስለዚህ አሁን እጄ እኩል ስላልጨመረው ግማሹ በደንብ ቀይ ግማሹ ፈዛዛ ስለሆነ ቀደም ብሎ በስሏል፣ ግማሹ ደግሞ ትንሽ ይቀራል። ስለዚህ ያኛው በጣም እንዳይጠቁርብን ከውስጡ እንለቅመዋለን ማለት ነው። ከዛው ሳህናችንን እንደዚህ እናዘጋጃለን። ጥሌያችንን እናመጣለን ማለት ነው። እንደዚህ ያደረግን ከውስጡ ይሄው የደረሱትን በደንብ ድርቅ እንዳይልብን ከውስጡ በዚህ መልክ እንለቅማለን ማለት ነው። በዚህ በመጥበሻው በቺፕሱ መጥበሻ ቢሆን አንዴ እሱ ላይ ደርድራችሁን ፊቱ ላይ እኩል ጨምራችሁ እኩል በዛው ታወጡታላችሁ። እሱ ለሌላችሁ ሰዎች ግን በዚህ መንገድ መጠቀም ነው። ሚትቦልም በተለያየ ድግስ ላይ በስጋ የተሰራ አይታችሁ ይሆናል። ነገር ግን ስጋ በሌለበት ሰዓት በጾም ወቅትም ሊሆን ይችላል። አለበለዚያ ካላስፈለጋችሁም ቶሎም ካላገኛችሁም ቦታውን በድንች ተክታችሁ እንደዚህ መስራት ትችላላችሁ ማለት ነው። ስለዚህ በዚህ መልክ ለቅመን ጨርሰናል ማለት ነው። እዛ ሳህናችን ላይ እንገለብጣለን። ያ ሶፍት ከስር የምናደርገው ወይ ሶፍት ወይ ወረቀት ወይ ጋዜጣ የምናደርገው ዘይቱን ከውስጡ መጥቶ እንዲጨርስልን ነው። በዚህ መልኩ ቆንጆ አድርገን አቅርበነዋል። አሁን እላው ላይ ካቻፕ ትንሽ እናደርግበትና እንቀምሷለን ማለት ነው። እንደምታዩት በጣም ቆንጆ ነገር ነው የሰራነው። ያው ውስጡን እንደምታዩት በስሏል። እዚህ እንቀምሷለን ማለት ነው። በጣም ይጣፍጣል።